እና ሊላሂ ወለና ራጂዑን እንግዲህ እንደሰማነው እንዲያየነው ማለት ነው። እህታችን ጓደኛችን የስደተኛቱ ዋጋ ከፍላ ለልጆቿ፣ ለቤተሰቦቿ፣ ለባሏ ዋጋ ያከፈለችው ነፍሴ ተዛ ዓለም ድክመትና ተዛ ዓለም እረፍት ተለይታለች ማለት ነው። ኩሉ ነፍስን ዛአተል ሞት ነው። ሞት በየሰከንዲቱ በየዕለቲቱ አለች። መቼ መታ መቼ ሰዓት እንደምንጠራ ተጠርተን እንደምንሄድ የማናቅ ፍጡር ነን ማለት ነው። ቲመሸቲው ነጋ አልሐምዱሊላህ ወይም ተመስገን ጌታዬ ብሎ ማመስገን ያለንበትን ማለት ነው። እንግዲህ አንድ ሰው እንግዲህ እንደምናውቀው ትንሞት በመጀመሪያና በዋና ራሳችን ነው የምንጎዳው። ራሳችን ለዘለዓለሙ ለማንመለሰው ዓለም ነው የምንሄደው። በመቀጠል ደግሞ ቤተሰብን ነው የምንጎዳው ማለት ነው። ቤተሰብ ባስታወሱ ቁጥር ልክ ዱንያን ተሰናብታው እንደሄደች ልጃቸው ነው ውስጣቸውን የሚበላቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንደናችሁን? ያለው አልሐምዱሊላህ ሰላም ነኝ። ሁሉ መልካም ሁሉ ሰላም ነው ወይ? ረመዳን እንዴት አድርጎ ይዟችኋል? እንግዲህ ረመዳን እያለቀ ነው። 14 ቀን ቀረን። ጡመው የሚጨርሱት አላህ ሱብሃነሁ ወተዓላ አላህ አድርገን እያልን በዱዓ እንረሳሳ ማለት ነው። ሞት እንግዲህ የትም ቦታ ሆነ የትም ሞት አለ። እናትም ከእናትም ሆድ ወጥተን ሞት አለ ማለት ነው። ሞትን እንግዲህ በተስፋ ወይም በትዕግስት ወይም በቃ አለብን ብለን ወሰነን እናውቀን መጠበቅ ነው ያለብን። አንድ ነገር የሚያዘገይን ነገር አለ። እሱም ምንድን ነው? የምንሞትበትን ቀን ስለማናቅ ከርሞ ይሄን ሰርቼ ከርሞ ወዲያን ሰርቼ አገሬ ሂጄ ታገሬ መጥቼ አረብ አገር ሂጄ ሰው አገር ሂጄ ይሄን አርጌ ይሄን ሰርቼ የምንለው ያ ያዘነጋናል። የምንሞትበትን ሰዓትና ቀን ብናቅ ያ ያዘናጋንም ነበር ማለት ነው። እና ውዶችዬ በያለንበት ዱዓ እናርግ። እንግዲህ ጓደኛችን እህታችን ነፍሴ ወደማይቀረው ዓለም ሄዳለች። አላህ ሱብሃነሁ ወተዓላ እንግዲህ የጀነት ሙሽራ ያድርግሽ። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ቻው። በሌላ ቪዲዮ ውስጥ የምመጣ እና ውዶችዬ እንግዲህ በጣም የሚያሳዝንና በጣም የሚገርም ነው። የነፍሴ እህታችን የነፍሴ ማለት ነው። ግን ለነፍስን ሰዓተል ሞት ነው። ሞት ለማንም ስለማይቀር አሟሟታችንን አሳምርልን፣ አካሄዳችንን አሳምርልን እያልን ዱዓና ጸሎት ማድረግ ነው ያለብን ማለት ነው። ሁሉም ይጓዛታል። ያችን የሩቅ ጉዞ ያለው ስንቁ የሌለው ባዲያ ነው። ያለው ስንቁን ይዞ ለመሐመድ ያዋል። ሁሉም ይጓዛታል። ያችን የሩቅ ጉዞ የሌለው ባዲያ ነው። ያለው ስንቁን ይዞ እና እንግዲህ ለልጆቿ፣ ለቤተሰቦቿ፣ ለባሏ ባል እንኳን ተውት። እሷ በሞተ ማግስት ነው የሚጀናጀነው። ሀቅ ነው እያሉ ወንዶቹ ሀቅ ነው 4 መግባት ሱና ነው። ሚስቴ በሞተች በወሯ ነው በ40 ቀኗ ሌላ ማግባት ሀቅ ነው ዋጅብ ነው እያሉ አንዴ ብቻ የሞተን የሚጎዳው ማለት ነው። ግን ሆኖም ለቤተሰቦቿ ብቻ ነው የእግር እሳት የሚሆነው። እንደገና ልጆቿ እርግጥ አሁን ልጅ ናቸው ያርጋሉ። ቢያርጉም የእናታቸው ፍቅር ውስጣቸው ልባቸው ታይጨርሱት ለሞተችባቸው ልጅ ሆነው ሁልጊዜ በውስጣቸው የእግር እሳት የሚሆነው አብዛኛውን ልጆቿና ወላጆቿ ናቸው። ባልን ተውት። ባልን ጉዲና መከራ አንድ ሰሞን ነው፣ አንድ ሰሞን ጉድ ይባላል፣ ይረሳል። እና ጉዲና መከራ ወዲያ አንድ ሰሞን ነው ይላል የሀገራችን ሰው፣ ይረሳታል። ሌላቱን ያገባል፣ ይወልዳል፣ ላይፉን ይቀጫል። እሱም ተጠርቶ እስከሚሄድ ህይወት ይቀጥላል። አበቃ። እና ውዶችዬ ትንኖር በዚች ዓለም ለነገ ዋስትናችን ለነገ ስንቃችን የሆነ ነገር ማድረግ አለብን ማለት ነው። ኸይር ስራ፣ ሰዶቃ፣ ሶላት፣ ጾምና ቁርአን ያስፈልገናል ማለት ነው። አሁን ነፍሴ በምናውቃቸው ውጭ ሀገር ነበሩ ባሏ ጋር። ተዛ ሀገር ሄደው በአፋር ክልል አንዴ የዶሮት ያረቡ ብዙ ነገር ያልሰሩት ነገር የለም ኑሮ ነውና ማለት ነው። ከዛ መልሼ ወደ ውጭ እወጣለሁ እያለች እንግዲህ ያው የቶብር ነገር ብራንክ ሆኖ እውነታው አይለይም እንጂ ብዙ ነገር እያረጉ ነበር ማለት ነው። እንግዲህ ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ነፍሴ ነው የምንለው ዋለ ራሳችን ነገ እንደምንሞት አናውቅም እያንዳንዳችን